በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ሰኔ 12 ቀን የሚነበብ አንድ አምላክ ሆነ በአብ ወወልድ ወመንፈስ ቅዱስም ሰኔ 12 በዚች ቀን በዚች ዕለት የከበረ የመላእክት አለቃ የመልአኩ የቅዱስ ሚካኤል የመታሰቢያው በዓል ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እስክንድሪያ በምትባል ከተማ አካላወ በአጥራ የተባለች ንግሥት የንጉሡ በጥሊሞስ ልጅ ዙሃል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበርና በየዓመቱ ሰኔ በባተ በ12 ቀንም በዚያም ምኩራብ ሕዝብ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የናስ ጣዖት ነበርና በዓሉ በሚከበርበት ዕለት ብዙ ፍሪዳዎች ያርዱለት ነበር። አባ እለእስክንድሮስም እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይህም 300 ዓመተ ምህረት ተፈጸመ። በአራተኛው ምዕት ውስጥ ነበር። አባ እለእስክንድሮስም በእስክንድርያ ከተማ ሊቀ ጵጵስና በተሾመ ጊዜ ጻድቅ ቆስጠንጢኖስ በነገሰ ጊዜ የክርስትና ሃይማኖትን ስለተስፋፋች ያንን ጣዖት ሊሰብረው ወድዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህንን በዓል ማክበርን ለምደናል። እንሆ ከአንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህንን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸው። ስህተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን የሚያመልካቸዋል። ምክሬንስ ብትሰሙ ቀድሞ እንደነበረ አድርጌንን በዓል እሰራላችኋለሁ። ይህም ጣዖቱን እንድንሰብረው ምኩራብን እንድንባርከውና በከበረ መልአክ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን አድርገን እንድንሰይመው ነው። እኛም ይህንን ታላቅ በዓል እንሰራለን። የሚታረዱትንም ላሞችና በጎች ለድሆች፣ ለጦም አዳሪዎች፣ ለችግረኞችም በከበረ መልአክም ስም ምግብ የሆኑ እርሱም በእግዚአብሔር ዘንድ ባለሟልነትን ያለው ስለሆነ ስለ እኛ ይማልዳልና። ይህንንም ብሎ በዚህ በጎ ምክር አስወገዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ቅዱስ ሚካኤል ስም ቤተ ክርስቲያን አደረጉትም። በዚችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኖራ ከዚያም በኋላ አፈረሷት። ይህም በበዓል ተሠራ፣ እስከ ዛሬም ጸንቶ ይኖራል። ዳገኛም በዚች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤል በነገዱ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆች ሲል ፍጥረትም ሁሉ ይማልዳልም። የዚህ የከበረ የመላእክት አለቃ ቅዱስ ሚካኤል ታምራቱ ብዙዎች ናቸው። ከእነርሱም አንዱ ነው። እግዚአብሔር የሚፈራ አንድ ሰው ነበር። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በኅዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህም እግዚአብሔርን የሚፈራውን ሰው የከበረ መልአክ ቅዱስ ሚካኤልን በዓል በሚደረግበት ጊዜ ይጠላውና ያቃልለው ነበር። ለድሆችም ስለ መራራቱም ይዘባበትበት ነበር። የሕይወት ዘመን ሁሉ ተፈጸመ። የሚሞትበትና ከዚህም በኋላ ድካምም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ቅዱስ ሚካኤል የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱንም አዘዛት። ከዚያም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜም ደርሶ ምጥ ያዛት። በታላቅ ጭንቀትም ውስጥ ሳለችም እንዲህ ብላ ጸለች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅም ወለደች።
እግዚአብሔርንም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑንም እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህንን ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውን በቤቱ ባልጋው ላይ ሳለ ጌታ ጆሮው ከፍቶለት ይህንንም ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑም የሚገልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ ይጠብቀው ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝን ልጅ ይሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወስደው የምሻው ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ተቆመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸከመው ወስደው በባህር ውስጥ ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች አገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት አገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑንም በውኃ ላይም ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው አሳደረበት። ወዲያውንም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብንም በእኔ ስም ጣል፣ ለሚያዘውም ዓሣ ዋጋውን እሰጥሃለሁ። አጥማጁንም እንዳለው አደረገ። ያን ጊዜ ታላቅ ዓሣ ተያዘ። ዋጋውንም ሰጥቶ ዓሣውን ተቀብሎ ዓሣውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድም አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህንን ሳጥን ይከፍተው የሆነ አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህንን ታናሽ ብላቴና አገኘ። ልጁም ልጅ የለውም ነበርና ታላቅ ደስታም ደስ አለው። ጌታችንን አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎት ጎልማሳ ሆነ። ከብዙ ዘመናት በኋላም ያ ባለጸጋ ተነስቶ ወደዚያ አገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውን እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ አከራዩንም እሰጥሃለሁ አለው። በግ አርቢውም እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብበት ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ይህንን ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎ፣ ታናሽ ሕፃን ሆኖ ሳለ ከባሕር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባሕር የጣለውን መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካይቶ በግ ጠባቂውንም እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውንም በአባት ስለ ገንዘቡ ደስ ብሎት ልጁ ባህራንም ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን ይህንን የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትህም በሰላም ተመለስ። ባህራንም አባቴ ሆይ እሺ፣ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜ ባለጸጋ ወደ መጋቢው እንዲህ ብሎ ደብዳቤው ጻፈ። ይህችንም ደብዳቤ በምታነባት ጊዜ ደብዳቤውን ይዞ የመጣውን ገድለህ በጉድጓድ ውስጥም ጣለው፣ ማንም አይወቅ። በመካከላቸው
በመካከላቸው የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞም ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሱ ጭፍራ ያምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ ያዘዝከው ምንድን ነው? አለው። ወደ ገሪ አገር ወደ ቤቱ ለማድረስ ከአንድ ከባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤም አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው መልአክ ቅዱስ ሚካኤል ያችን የሞት መልእክት ደመሰሰለት። በእርሱ ፈንታም በንፋት ለውጦ እንዲህ ብሎ ጻፈ። ይችንም ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይችን ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭም ያለውን ንብረቴንም ጥረቴንም ወንዶችና ሴቶችን ባሮችን ጠቅላላ ንብረቴንም አውርሼ ያለውና የፈለገውን ሊያደርግ ስልጣን ሰጥቼዋለሁና እኔንም አትጠብቁኝ፣ እኔ ብዙ ዘገያለሁ። የእኔም ሹምም እገሌ ሆይ በእኔና በአንተ መካከል ያይችን ምልክት አነዋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሄደ። ይችንም ደብዳቤ ለሹሙ ሰጠው። በጎዳና እኔም እንደተገናኘው አትንገረው እንዳይገድልህም ይህንንም የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝ ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹም ሰጠው። ባነበበበት ጊዜም በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን የዓለም ደስታን ሐሴትንም እያደረጉ ኖሩ። ከዚያም በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነው የመሰንቆና የእንዚራ ድምፅ ሰምቶ ይህንንም የምሰማው ምንድን ነው ብሎ ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅህንም እገሊት አጋቡት። እነሆ ለ40 ቀናትም በሰርግ ላይ ነው። ገንዘብህንም ጥሪትህንም ሁሉ ለወንዶችና ሴቶችን ባሮችን አንተን እንዳዘዝክ ሰጥተውታል አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወድቆ በድንገት ሞተ። ባህራንም በጎ ሥራዎችን የሚሠራ ሆነ። የተገለጸለትንም ከመገደል ያዳነው የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገለው የሚሻውንም የባለጸጋውንም ጥሪቱንም ሁሉ ያወረሰው እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ቅዱስ ሚካኤል መታሰቢያውን በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥም አደረገው። ከእርሱም ብዙዎች ድንቆች ታምራቶች ተገለጡ። ባህራንም ቅስና ተሾሞ እስከ ዕለተ ሞቱ በዚያቸው ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ቅዱስ ሚካኤል አማላጅነት ከእናቱ ከአባቱ ከልጆቹ ጋር የዘላለም ሕይወትን ወረሰ። መድኃኒታችን በተነሳበት ቀን ይህን ክቡር መልአክ ቅዱስ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ የክብር ባለቤት ፊት እንዲህ እያለ ይለምናል። እውነት ስለሆነ ቃል ኪዳን በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይ መልእክተኛ ከቸርነት እለምንሃለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችን እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ቅዱስ ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመ እንድታወጣ እነሆን ያዝዣለሁ። ይህንንም ቃል በሰማ ጊዜ እጅግም ደስ ብሎት የበዓሉን መታሰቢያ የሚያደርጉትን በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህም የዚህን ታላቅ የከበረ መላእክት አለቃ ቅዱስ ሚካኤል የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንን ያስተሰርይልን ዘንድ መከራችንንም ያርቅ ዘንድ የምድራችንን ፍሬ ባርክ ዘንድ ፈቃዱንም ለመስራት ይረዳን ዘንድ ከእኛ ወገን የሞቱትንም እረፍት ነፍስ ይሰጠን ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችን ወደ ቤቶቻቸው በሰላም በጤና ይመልሳቸው ዘንድ በመካከላቸው ፍቅር
ያድርግልን ዘንድ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለ እኛ ይለምናልና የክርስቶስ ወገኖች የሆኑ መኳንንቶችንም ጠብቆ በወንበሮቻቸው ላይም ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነቱ ይማረን፣ በረከቱ ለዘላለሙ ይኑር አሜን። ዳግመኛም በዚህች ቀን እግዚአብሔር የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያ የረፍቷ መታሰቢያ ነው። ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እኒህም ክብር ይግባውና የጌታችን ኢየሱስ ክርስቶስ የልደቱ መታሰቢያ በወሩ በ29 ቀን የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያው በየወሩ በ21 የከበረ የመላእክት አለቃ የሆነ የቅዱስ ሚካኤል በዓል መታሰቢያው በየወሩ በ12 ናቸው። የሚሞትበትን ጊዜ ሲቀርብ እርሱ ሲሰራው የነበረው ምጽዋት ይልቁንም እኒህ 3ቱ በዓላትን እንዳታስታጉል ሚስቱንም ቅድስት አፎሚያም አዘዛት። እርሱም የከበረ የመልአኩ የቅዱስ ሚካኤልን ስዕል ያስልላት ዘንድም ባሏንም ለመነችው። እርሱም አሰርቶ ሰጣት። በቤቷ ውስጥም በክብር አኖረችው። ባሏ ካረፈ በኋላም ባሏ ያዘዛትን መስራት ጀመረች። ሰይጣንም ግን ቀናባት። በመበለት ሴት መነኮሲት ተመስሎ ከእርሷ ጋር ተነጋገረ። እንዲህም አላት፣ እኔ አዝዤሻለሁ ራራለሻለሁም ገንዘብሽንም ሳያልቅ የልጅሽንም ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ የመክርሻለሁ። ባልሽም መንግሥተ ሰማያት ወርሷል፣ ምጽዋትን አይሻም። አፎሚያ እንዲህ ብላ መለሰችለት፣ እኔ ከሌላ ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። እርግቦችንና መንጢጦች እንኳ ሌላ ባል አያውቁም። በእግዚአብሔር አርአያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩንም ባልሰማች ጊዜ አሬውን ለውጦ በላይዋ ላይ ጮኸባት። እንዲህም አላት እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የቅዱስ ሚካኤልን ስዕል ይዛ አስደሰተችው። ከዚህም በኋላ ሰኔ 12 ዕለት የከበረ የመልአኩ የቅዱስ ሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ስታዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያም ሆይ ሰላም ላንቺ ይሁን፣ እኔም የመላእክት አለቃ ቅዱስ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህንን መመጾትሽን ትተሽ ለአንድ ምእመን ሚስት ትሆኝ ዘንድ ጌታ አዞሻል። ባል የሌላት ሴት መልህቅ የሌለውን መርከብ እንደምትመስል እወቂ። እንደ አብርሃምና ያዕቆብ እንደ ዳዊት እንደ እነርሱ ያሉ ብዙ ሴቶችም እንዳገቡ እግዚአብሔር ደስ እንዳሰኙት ከብሉይ ኪዳን መጻሕፍትን ጥቅሶችንም ያመጣላት ጀመር። ቅድስት አፎሚያ መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ከአንተ ጋር ወዴት አለ? የንጉሡ ጭፍራ የሆነ ሁሉ የንጉሡን ማኅተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንን በሰማ ጊዜ መልአኩም ተለወጠና አነቃት። እርሱም ወደ ከበረው መልአክ ወደ ቅዱስ ሚካኤል ጮኸች። ወዲያውኑም ደርሶ አዳናት። ያንንም ሰይጣን ይዞ ይቀጠቅጠው ጀመር። ሰይጣኑንም ጮኸ፣ ማረኝ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታግሶኛልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ቅዱስ ሚካኤል እንዲህ አላት፣ ቅድስት አፎሚያ ሆይ ሄደሽ የቤትሽን ሥራ አዘጋጅ። አንቺ ከዛሬ ከዚህ ዓለም በሞት ትለያለሽና እነሆ እግዚአብሔር ዓይን ያላየውን ጆሮ ያልሰማውንም በሰው ልብ ያልታሰበውን አዘጋጅቶልሻልና። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉንም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ላከች። ወደ እርሷን በመጡ ጊዜ ለዶችና ለጦም አዳሪዎች ሲሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለየች። የከበረ የመልአኩን የቅዱስ ሚካኤልን ስዕል አንስታ ታቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን። የዚህን የከበረ መልአክ ቅዱስ ሚካኤል የረድኤቱ ኃይል ሁላችንም ሕዝበ ክርስቲያን አገራችን ኢትዮጵያ ወገኖችንም ይጠብቅልን ለዘላለሙ አሜን። በዚህች ዕለት ለአባቶች ሊቃነ ጳጳሳት 6ኛ የሆነው የእስክንድርያው ሊቀ ጳጳስ አባ
ዮስጦስ አረፈ። ይህም የከበረ አባት የእስክንድርያ ሀገር ሰዎች የተማረ አዋቂ ሰው ነበር። እርሱንም ከእናትና አባቱ ከሌሎችም ብዙዎች ሰዎች ጋር የክርስትና ጥምቀትንም ወንጌላዊ ማርቆስም አጠመቀው። ከዚህም በኋላ አናጉስጢስነት ሾመው። ከአናጉስጢነትም በኋላ ዲቁና ሾመው። ከዚህም በኋላ በሌላ ጊዜ ቅስና ሾመው። በቅዱስ አንያኖስ ዘንድ እያገለገለው የቤተ ክርስቲያን መጻሕፍት በመማር አደገ። ሕዝቡን ሁል ጊዜ ይመክራቸው፣ ይገስጻቸው፣ ያስተምራቸውም በቀናች ሃይማኖትም ያጸናቸው ነበር። አባ አብርምዮስም ባረፈ ጊዜ ያለ ፈቃዱ ወስደው በእስክንድሪያ ከተማ ሊቀ ጵጵስና ሾሙት። በግብፅ አገር ያለች ቤተ ክርስቲያንን በመልካም አጠባበቅ እንደሚገባ ጠበቃት። በወንጌላዊ ቅዱስ ማርቆስ ወንበር 12 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ ይኑር አሜን። በዚህችም ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድሬው ሊቀ ጳጳስ አባ ቄርሎስ አለፈ። ከእርሱም አስቀድሞ የነበረ አባ ገብረ ክርስቶስ ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆችም ተስማምተው ወደ አስቄጤስ ወደ አባ መቃርስ ገዳም መጡ። ለዚያች ለከበረች ሹመትም የሚገባውን እየመረመሩ 2 ወር ያህል ኖሩ። በአባ ዮሐንስ አስጢር ገዳም የትንቢት መንፈስ ያደረበት ስሙ ገብረ ኢየሱስ የሚባል አንድ ሰው ነበር። ለእርሱም የእግዚአብሔር መልአክ ተገልጾለት እንዲህ አለው። ለኤጲስቆጶሳቱ ለዚች ለከበረች ሹመት የሚገባ ስሙ አርጊ የሚባል በመካከላቸው አለና አትዘኑ በላቸው አለው። ያን ጊዜም ቅዱስ ገብረ ክርስቶስ ይህንን ነገር ነገራቸው። ከዚህም በኋላ ይህንን አባት ይዘው ያለ ፈቃዱ በወንጌላዊ ቅዱስ ማርቆስ ወንበር ላይም ሊቀ ጵጵስና ሾሙት። እርሱም እጅግ አዋቂ ነበርና በሹመት ዘመን ቤተ ክርስቲያንን ደስ ተሰኘች። ኤጲስቆጶሳትም ቀሳውስትን፣ ዲያቆናትን ሾመ። ብዙዎችን አብያተ ክርስቲያናትም አደሰ። ከዚያም በኋላ ለኢትዮጵያ ሀገር አንድ ጳጳስ ሾመ። በወቅቱ በደግነቱ እጅግ ደስ የተሰኙበት፣ ብዙዎችም ከክፉ ሥራ ወደ በጎ ሥራ መልሷቸዋልና እግዚአብሔርንም የሚፈራ ሆኗልና በበጎ ሥራም ጸንተዋልና። ለንጉሥም እንዲሁም ለመኳንንቶችም ብዙ ሚስቶችም ነበሯቸው። እርሱ ስለ አስተማራቸው እና ስለ ገሰጻቸው ሚስቶቻቸውን አስተሰናብተው እንደ ሕጉ በእያንዳንዲቱ ሴት ጸኑ። የከበረ አባ ቄርሎስ 11 ዓመት ከ3 ወር ተኩል ሲፈጸምለት ሥጋውን ደሙን ተቀብሎ በሰላም አረፈ። ሥጋውን ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ተሸክመው ወስደው ከከበረ ሊቃነ ጳጳሳት አጽም ጋር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከእኛ ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ጸንቶ ይኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያው ንጉሥ ላሊበላ የዕረፍቱ መታሰቢያ ነው። ይህም ቅዱስ ወላጆቹን በወለዱት ጊዜ እግዚአብሔር በመፍራት በበጎ ሥራ ሁሉ አሳደጉት። አድጎም አካለ መጠን ባደረሰ ጊዜ ታላቅ ወንድም ንጉሥ ቀናበት። መልእክቶችንም ልኮ ወደ እርሱ አስመጣው። ምክንያትም ሽቶ ከ3 ሰዓት እስከ 7 ሰዓት እንዲገርፉት አዘዘ። ከዚህም በኋላ በፊቱ እንዲያቆሙት አዘዘ። ባቆሙትም ጊዜ የደረሰበትን ጉዳት እንደሌለ አይተው ንጉሡና መኳንንቶች ሁሉ አደነቁ። የእግዚአብሔርን መልአክ ከግርፋትም ሰውሮታልና። ከዚህም በኋላ ወንድሙን ንጉሥ በአንተ ላይም ስላደረግኩት ክፉ ሥራ ወንድሜ ሆይ ይቅር በለኝ ብሎ ለመነው። እርስ በርሳቸው ታረቁ። ከዚህ በኋላ የእግዚአብሔር መንግሥትን አወረሰው። መንግሥቱንም በያዘ ጊዜ እግዚአብሔርን በሚያገለግልበት ስራ በረታ። በሚያገለግልበት ሥራ በረታ። ሁልጊዜም ለድሆች፣ ለምስኪኖችም፣ ለችግረኞች ይመጸውት ነበር። ክብር ይግባውና ጌታችን የፍቅሩንም ጽናት ባየ ጊዜ የእግዚአብሔር መልአክ ተገለጠለት። ወደ እርሱም ወደ ሰማያትም አወጣው። 10ሩን አብያተ ክርስቲያናትም እንዴት እንደሚሰራቸው አሳየው። እነርሱም ስራቸው የራሳቸው የሆነ ልዩ ነው።
ተመልሶ መንፈስ ቅዱስ እንዳረቀቀው በአስደናቂ ጥበብ አነጻቸው። እኒህም አብያተ ክርስቲያናት አንጾ በፈጸመ ጊዜ መንግሥተ ሰማያትን ለወንድሙ ልጅ አወረሰ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፈ አእላፋት ሰራዊቶችን ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው። ወዳጄ ላሊበላ ሆይ ሰላም ይሁንልህ። ሰላም ላንተ ይሁንልህ። እኔም በማይታበል ቃሌን እነግርሃለሁ። ማደሪያህም በክብር ሁሉ ከከበሩ 12 ሐዋርያቶች ጋር ይሁን። በጸሎት በቃል ኪዳን ለሚታመን እምነቱ እንደ ጴጥሮስና ጳውሎስ ደም መፍሰስ ይሆንለት። ወደ ቤተ መቅደስም የሄደ በኢየሩሳሌም ወዳለው ቤተ መቅደሴን እንደሄደ ይሆንለታል። መቃብርን የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በየዓመቱ ወሮችን ሁሉ የተራቡትን እያጠገበ የተጠሙትንም እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና እመግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀንም ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛዋ መጋረጃ አስቀምጬ ከተቆረሰው ሥጋዬ አቀርበዋለሁ። በአማላጅነትም እየታመነ የገድልን የቃል ኪዳንም መጽሐፍ የሚጽፈውንም የአንተ ስም በተጻፈበት ቦታ እኔ ስሙንም እጽፋለሁ። በፍጹም ልቡ ለሚያምን ይህንንም የማይታበል ቃል የተናገርኩት ያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ላሊበላም ይህንን ቃል ኪዳን ስናጸናለት ክብር ይግባውና ጌታችን እያመሰገነ በምድር ላይ ወድቆ ሰገደ። ጌታችን ሰላምታ ሰጥቶት በክብር በምስጋና ወደ ሰማይ አረገ። ከዚህም በኋላ ጥቂት ሕማም ታሞ በሰላም አረፈ። ነፍሱም የብርሃን መላእክትም ተቀብለው የዘላለም ሕይወት የማደሪያው ወደ ሆነው ማረፊያ አስገቡት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከእኛ ከሕዝበ ክርስቲያን ከአገራችን ከኢትዮጵያ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌት አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰከ እግዚኦ ጸሪቀ መበለጡ ክፈ ምላበው ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲዮ ወመነኮሳት የራኔ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበበው ለዘተረጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባሰውረ ማረነ ኢየሱስ ክርስቶስ ውረ ማረነ ኢየሱስ ክርስቶስ ውረ ማረነ ኢየሱስ ክርስቶስ ውረ ማረነ ኢየሱስ ክርስቶስ አሜን።